ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ ጋዜጠኛው ምንድነው የሆነው? ጋይስ በዚህ ሰዓት እንግዲህ እንደናታ ባብለ ብቻዬን ነው ልጆቼን አሳደግኳቸው ስቄ ማንም ችግሬን አጣው ታውቅም ችግሬን ማላሳይ ሴት ነኝ ነው በጣም ያመኝ ፓርት ስለሆነ ምን ልልህ እንደምችል አላውቅም። በሰዓት የተፈተነ ወርቅ የሆነ አባት ነበረኝ እና ያው በህይወት የለም ነፍሱ ይማረው። ግን ስለ አባት ሰላም እንዴት ናችሁ? የሚያልቅበት ይመስገን። እንደተለመደው አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ጀምሩ። የኢቢኤስ ጋዜጠኛ ምን ገጠመው? ብዙዎችን ያነጋገረው ምን አይነት መልእክት ቢያስተላለፍ ነው? አንጋፋው ተወዳጅ አርቲስት ጆሲ የልጅ እናቱ ባልተቤቴ ታዋቂ በመሆኑ ብዙ ነገሮችን አሳጥቶኛል ያለችው ለምንድን ነው? እንዴት? ተወዳጁ አርቲስት ብዙየማን በርካቶችን በእንባ ያራጨው በምን ምክንያት ነው? እነዚህ በዋናነት ዛሬ የምንነጋገርባቸው ናቸው። እስከ መጨረሻው አብራችሁን ቆዩ። የተወዳጁ አርቲስት ጆሲ የልጅ እናቱ ታዋቂ በማግባቴ ብዙ ነገሮችን አሳጥቶኛል ባለችው በርካቶች እየተቀበሉት ይገኛል። እና ታዋቂ ማግባት ችግር አለው? በመጀመሪያ እንዴት ተገናኙ? ይህን ቪዲዮ አይተን እንመለስ። ከዛ ልክ ጆሲ ሲመጣ ግን የእውነት ልቤ ነው የሞላው። እንደምንወልድም ገብቶኝ ይሆን አላቅም። ልክ ሳየው ደነገጥኩኝ። እንዴ እሱም ደነገጥ። እንዴ ቤቢ እዚህ ነው እንዴ ያለሽ ደግሞ ይችልበታል ብታይ እንደዚህ ጥሩ ጥሩ ቃላቶች ቤቢ ነበር የሚልሽ። ምን ቤቢ ብቻ በጣም ብዙ ናቸው። በጣም ነው የሚችልበት። ይሄ ሌላ ላይ ማትሰማው ፍቅር ቃል የለም። በጣም ነው የሚችለው። ሌላም ላይም እንደዛ ብዙ አይነት ካራክተር ነው ያለውና ምናምን ተባባልን። በቃ ተገናኛን ምናምን ፍቅር ጀመርን። በጣም እንግዲህ አስበኸዋል ወይ ሌላ ሪሌሽንሺፕ ውስጥ ገብቶ ሊሆን ይችላል። እሱ ምንም ነገር እንዳልገባ በጣም ሲፈልገኝ እንደቆየ እኔ ካንቺ ጋር እንኳን መሆን ፈልገው አይነት ነገር የለምና በመገናኛት ደስ ብሎት ምናምን ነገር አይ እኔ ሌላ ልጅ ወልጃለሁኝ ግን አብሮ አይደለሁም እንዳልኩ በቃ እኔ ብቻዬን ነው መሆን ፈልገው ምናምን ቢገልጽ ነገርኩት። ከኔ አትወልጂም ነበር ምናምን በቃ ተቆጣኝ። እንዴ ይሄ እግዚአብሔር ነው የሚሰጠው ልጅ አይደለሁም ምናምን ጀመርን አዲስ ልክ እንደጀመረን እውነት ነው ያን ሁሉ አመት ያልተሳካው ልጅ በቃ ብዙ ነጸለይ ነው ባንዴ በጣም ነጸለይ ነው ያኔ በቃ ልጅ ስለሚፈልግ ስለነበር እኔም ስለምፈልግ በቃ ሆነ አቅም አልተሳካም ነበር ያኔና ልክ በኋላ ግን ሲመጣ ወደ ህይወቴ ወዲያው ሊሆነው ደነገጥኩኝ። እኔ አንድ አልተዘጋጀሁም፣ ሁለት ምንድነው እያደረኩ ያለው ደነገጥኩ። በቃ በወቅቱ ስንት ነበር ስትልሽ ያኔ አንድ አመት ከምናምን ነው አንድ አመት ከአምስት ወር አንድ አመት ከአራት ወር ነበረ እና ደግሞ እርግጠኛ ሆንኩም በቃ ለልጄ ጥሩ አባት ነው የሚሆናት አይነት ነገር የለም እንዳልኩ ጥሩ ነገር ነው ያሳየኝ። ምንም አይነት መጥፎ ነገሮች አልነበሩም እና ሰው ደነገጥኩ። ግን በወቅቱ ስራዬንም ጥሩ ስራ ነበረ። በጣም ጥሩ ገንዘብ ማገኝበት ቤት ነው እንዳልኩ በጣም ብዙ ቲፕ ነው ማገኘው። በጣም ብዙ ወዳጅ ነበረ። ኢቭን ከውጭ ሁላ በጣም ብዙ ወዳጆች ነበሩኝ እና አረገዝኩ ወዲያው። ከማርገዜ በፊት ግን ብዙ አሰሪዎች ደስ አይላቸው ነበር። ሲመጣ ዝም ብዬ ነው ወጣ ያለልብኝ ባህሪ ጀመርኩ። ቦርሳ ሄደ ማለት ዝም መጣው ካለ ቅናት ነው ወይስ ስራ አልሰራችሁ? ወጥቶ ሄዳለሁኝ በቃ ማለት እንደዚህ አይነት ባህሪ አልነበረኝም። ስራዬን በደንብ ነው የምሰራው በሰዓቴና ልክ እሱ ያለች ያለው ምንድነው በጣም ነበር የሚወደኝ። መጀመሪያ ስንጀምር በአንድ ስም እንኳን አይደለም የሚጠራኝ በብዙ ስም ነበር እያቆላመጠ የሚጠራኝ። ልጅ ስንወልድ እንኳን መጀመሪያ ልጅ እንዲሆን ከዛ አመት ምናምን ደጅ ጠንተናል እና ከዛ በኋላ ነው የወለድነው እያለች ነው። እሺ እንደዚህ ከሆነ አሁን ምን ገጠማት? የት ነው ያለችው? ማለት ምን አይነት ችግር ቢገጥማት ነው ይሄን ያክል? እስኪ ቪዲዮ አይተነው እንመለስ። ተው የምትለውም ሰው አባት አይደለም። አሁን ልጆች ከስንት እኮ ያስቀዳው ነው ምናምን ብለህ የምትነው አይነት ሰው አይደለም። ኦኬ ካንቺ በላይ ስለሚያስብም ኦልሬዲ በቃ ፊደል የቆጠርክ ሰው ከሆንክ ይሄን ከአንድ ቀን ትምህርት ካለፈብህ ልጅህ ምን ያህል ሊጎዳ እንደሚችል ማሰብ አቅተህም ሰው የሚነገረውም ሰው ብዬ አላምንም ያኔና አልናገርም። አስቀርተዋል አልልም። እንደገና አለመፈለግም ነው ብሎም ስለሚያስብ አልለውም እና 3 ሳምንት ምናምን አንድ ወርም የቀረበት ጊዜ አለ። ትዝለኛል ወደ ገጠር ወስዶት ምንድነው በእነሱ ሀገር የመስቀል ጊዜ እና ከትምህርት ቤት ግን በጣም ይደወልልኝ ነበረ። ምዕረም እንዳይሄድ ሁላ ያለችኝ ጊዜ አለ ሚሱና አይ እሱን እንኳን ማድረግ አልችልም። እሺ እናውራው እንዴት ብዬ እሱ ነው ልበል አቆም ማለት በጣም የከበደኝ ፓርት በቃ ለኔ ትልቁ ችግር የሆነው ታዋቂ መሆኑ አሁን የጎዳኝ በቃ ነገሬን ነው እንትን ያለብኝና አይ እዚህ ሀገር የለም ምናምን እላቸዋለሁ። በቃ አሁን እነሱ ሲፈልጉት አይ ከሀገር ይወጣል ብቻ የምላቸው ራሱ ስለሚቀያየር ገብቷቸዋል። ከዛ በኋላ ከትምህርት ቤቱ ትንሽ ቅሬታ የሚያለኝ አሁን ልክ እሱ ላይ ወረቀት የመጣ በሚል ታውቃለህ
አሁን ከሚማርበት ጎልክ ስኩል ላይ ከሷ ጋር ያለ ውጤቱ ይሄ ነው ከሱ ጋር ያለ ደግሞ ውጤቱ ይሄ ነው ተብሎ የሆነ ደብዳቤ መጣ ማለት ነው። እንደ አንድ ትልቅ ኢንተርናሽናል ስኩል እኔን አላናገሩኝም። አሁን እዛ ያለው ውጤቱ ይሻላል ነው? አዎ በቃ ከሱ ጋር ይሁን ነው የነሱ። ይሁን ልክ አይደለም አግኝቼው አላውቅምና በቃ ሲመጣ አሁን ኮርት ሲመጣ እንገናኛለን አለ። እሺ ብዬ ሄድኩኝ። ሚኪ ሞባይልም ነበር ወቅቱ መጣ። በቃ መስቶሪ ከምናምን ኦልሞስት የሆነ ነው። ሄድኩኝ ቀጠረኝ። ቦሌ ነበር የቀጠረኝ። ቦሌ መድኃኒዓለም ነው የቀጠረኝ። ትዝለኛል 2 ሰዓት ተኩል ከምሽቱ ነው የቀጠረኝ። እውነት ለመናገር ወደ እኔ ሲጠጉ እርጉዝ ነኝ በወቅቱና አይተውኛል ምን ያክል እንትን እንደሆነ። እሺ ኦኬ ለኔ ጉዳይ አይደለ ላይው አይደለ እኔ እመጣለሁ ብዬ 2 ሰዓት ላይ እርሊ ደረስኩኝ። የቀጠሩኝ ቦታ ላይ መጣ። 2 ሰዓት ተኩል ላይ ሶስታችን እኔ ሚኪና እሱ ሆነን ከኋላ ቁጭ ብለን ቀጥታ ወደ ቦሌ መድኃኒዓለም ቸርች ነው የገባነው። አይ በቃ ይቅርታ ሊለኝ ነው ማለት ነው ብዬ ንስሐ ሊገባ ይሆናል ሊጠፋበት ነው እንዳሰው ወደ ቸርች ገባ። ጥሩ ነገር ነው የምጠብቀው። ከዛ ቸርች ገባን። ወራ ጀምሪ ሲሉኝ ይሄ ምን ጅምር ነው አልኩኝ። ማለት የጸብ አይነት ነገር ሆነብኝ። ምንድነው የምጀምረው? ደህና ነገር ምናምን ብዬ ቼክ ማድረግ ጀመርኩኝ። ማለት ምንድነው የጠፋኸው አይነት ነገር የለም። ለካ በቃ የሆነ በፕላን ነው የጠፋበት ኬዝ እና አኩርፈዋል ምናምን። ምንድነው የሆንከው አልኩት። አይ እንዴት ለነሱ ትናገራለሽ አይነት ነገር እንዴ? ጓደኞች ናቸው ጠፍተህብኛል፣ ጤንነትህን ቼክ ለማድረግ ነው። ምን ሆንክ ብዬ ከነሱ ጋር ማውራት ምንድነው ጥፋቱ? እና እነሱ ማወቃቸው ደብሮታል። ይሄ ነው ሪዝና አልኩት። አልተዋጠለኝም ወቅቱ። አዎ እና ብሎ ብቻ በቃ ፊቱ ላይ የመካድ አይነት ነገር የለም። የዛ አይነት ስሜት ያየሁበትና በጣም ነው ደነገጥኩት። እስኪ ፊትህን ዙር አልኩት። መኪና ጋቢና ነበረ እያየኸኝ አውራኝ አልኩት። በቃ የተናገራቸው ንግግሮች እስቲል ከውስጤ አይወጡም። ማንን ትቼ እሱ ጋር እንደመረጥኩኝ ያውቃል። ማለት በወቅቱ ምንም የሌለው ሰው ከማውቃቸው እሱ አንድ ነው። እንዳልኩ በጣም ባለሀብቶች የሚመጡበት ቤት ነው። በጥቅም በምናምን ቢሆን በምንም በውበትም በግሬስም በሀብትም እሱን ከሚበልጥ ያው እንግዲህ እንደተናገረችው በዚህ መልኩ ተለያይተዋል ማለት ነው። ያው ቀጥሯት ልንታረቅ ነው ብዬ አስቤ ነበረ። ነገር ግን ጭራሽ ጓደኞችን እንኳን እንዴት ሰሙ ለምን ተናገርሽ ምናምን ብሎ ተቆጣኝ። እናም እንደማይሆን ነገረኝ ነው የምትለው። ለመሆኑ ገንዘብ ይሰጣታል አይሰጣት? እስኪ ቪዲዮ አይተነው እንመለስ። እሺ ለኔ እሱ ገንዘብ ይሰጠኝ ካለ ይታል። በጣም እኮ ደስ የሚለው ፓርት እንደዚህ ተገናኝተህ ቢወራ ይሄን ያክል በጣም ነው ደስ የሚለኝ። ባይ ዘ ወይ በኋላ ቢያወጣው የሰጠኝ ብር ካለ እኔ እውነት ልቀጣ ነኝ። ሲጀመር ይሄች የወሯን 10 ሺህ ብር በራሷ በመከራ ነው እኮ በጣም ብዙ ትግል ተከሰህ እኮ ነው። አንድ እንግዲህ ከሰኸው ነው ያንን ነገር ማስጠንቀሰጥኸው 10 ሺህ ብር ተቆራጭ አረገን ሰው እንዴት ነው ሌላ ኤክስትራ ነገር የሚያደርገው? የለም ያምጣ በደረሰኝ ያምጣልኝ። አሁንም ብለው ከዛች ያለፈሽ ገንዘብ ለኔ ከሰጠኝ ሲጀመር ለሚሰጥህ ነው የምጠይቀው። ብጠይቀው ችግር አልነበረም። ልጅ አባት ነው የሚሰጥህ ከሆነ ማለት ነው አይደለ? በፍጹም ለማይሰጥህ ነገር ለምንድን ነው የምጠይቀው? ምንም አይደለም ብጠይቀው። የልጅ አባት እኮ ነው። ማን ጠይቃለሁ? እሱን ካልጠየቅኩኝ ግን አልጠይቀውም። እኔ በጣም የምፈራውና እንደማያውቃለሁኛ ይሄን እንኳን በምን አይነት መንገድ እናስደረኩኝ 5 ሺህ ብር ነው የምችለው ብሎ ተከራክሬ 10 ሺህ ብር ያስደረኩበት ታይም ስለሆነ እንዴት ብለህ ነው ኤክስትራ ነገሮች የምጠይቅኝ? በጣም ደስ የሚለኝ አሁን አንድ ማወቅ የምፈልገው ፓርት ይሄ ነው። ይሄን ስለምጠይቀኝ ነው። ይሄን ገንዘብ ከኔ ይወስዳለች ብሎ በማስረጃ ቢያመጣልኝ ደስ ይለኛል። ምንም አይነት ገንዘብ እየሰጠኝ አይደለም። ነገር ግን በህግ የታዘዘልኝ አለ 5 ሺህ ብር ነው የምችለው ከዛ ውጭ አልችልም ብሎ 10 ሺህ ብር አስደርጌበት እንደምንም ብዬ እሱን ብቻ ነው የሚሰጠኝ። ከዛ ውጭ ምንም ነገር ሰጥቶኝ አያውቅም። እሱንም በመከራ ነው እያለች ነው። አሁን ከጆሲ የምትፈልገውና የምትጠይቀው ነገር አለ። እሱ ነገር ምንድን ነው? እስኪ ቪዲዮ አይተን እንመለስ። ማልቀስ አልፈልግም ዛሬ ግን እንደዚህ ቃል ሲነሱ ሁሌ ይሰቡኛል። ልቤን ነው የሚያደሙት። እናትነት ከዛ በላይ ነው። አባትነት ከዛ በላይ ነው። ለምን እናት ነኝ አባት ነው ታዋቂ ነው ሌላ ጉዳይ ነው። ህጉ ግን እናትና አባት ነው የሚለው። ባጭሩ የጠየቀችው ጥያቄ ምንድነው? ልጄ ከኔ ጋር ይሁን፣ ልጄ ይሰጠኝ የሚል ጥያቄ ነው ያላት። ልጄን ለማሳደግ አሁን ላይ ቤት አለኝ፣ ገንዘብ አለኝ፣ ምንም ችግር የለም። ስለዚህ ልጄ ከኔ ጋር ሆኖ ማደግ ይችላል። የእናት ፍቅር ያገኝ። የእናት ፍቅር ምንም ሳያገኝ ነው ልጄ እያደገ ያለው እና ልጄን ለማሳደግ
ወደ ኋላ አልልም እያለች ነው። እናት በዚህ መልክ እንኳን እያለቀሰች ስታዝን እንኳን ምን ያክል ነው የሚጨንቀን የእውነት። በዚህ ዙሪያ እናንተ ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ ጻፉልኝ። አርቲስት ብዙየማን ብዙዎችን በእንባ ያራጫው በምን ምክንያት ነው? ከዚህ በፊት በሶሻል ሚዲያ እንዳጋራን ድምፃዊ ብዙየማን በርካቶችን በእንባ ያራጫው በምን ምክንያት ነው? ከዚህ በፊት በሶሻል ሚዲያ እንዳካፈለን በድሬዳዋ ተወልዶ በሻሸመኔ ድምፃዊ ብዙየማን በርካቶችን በእንባ ያራጫው በምን ምክንያት ነው? ከዚህ በፊት በድሬዳዋ ተወልዶ ሻሸመኔ እንዳደገ በሶሻል ሚዲያ ራሱ አጋርቶናል። ታዲያ በህይወቱ ምን ችግር ገጠመው? ስለ አባቱ የተናገረውን እንመለስ። በሳት የተፈተነ ወርቅ የሆነ አባት ነበረኝ እና ያው በህይወት የለም ነፍሱ ይማረው። ግን ስለ አባት በጣም ብዙ ነገሮችን ቧጭሬያለሁ። በቃ ግን ስሜት የሚገልጽልኝ ነገር ምንም አላገኘሁም ነበር። ሀሳብ አግኝቼ ነው ይህንም ዘፈን የሰራሁትና አያቴ ፋሚሊ ውስጥ አያቴ አንድ ግቢ ውስጥ ነው የምንኖረው። አያቴም አርፏል። አያቴ ማለት አባቴ ነው። በቃ ለሁላችንም ነው የምልሽ። አባቱ በህይወት እንደሌለና ስለ አባቱ ጥንካሬ እየተናገረ ነበረ። በነገራችን ላይ የአባት ደካማ የለውም። ሁሎችም አባቶች ጠንካሮች፣ ጀግኖች ናቸው። ኩራታችን ናቸው አባቶቻችን። ከዚህ በመቀጠል አባትየው ሲሞት የሰጠው ኃላፊነት አለ። ምን ኃላፊነት ሰጠው? እስኪ እሱን ቪዲዮ አይተን እንመለስ። ብቻ ነኝ ቤት ውስጥ ያሉት። ሲሞት አጠገቡ ጋር ነው የነበርኩኝ። እና እናቱን እንጠብቅ። ሌላ ልጆች እኮ አሉ ታላላቆች፣ ያገቡ የራሳቸው ላይፍ ያላቸው ልጆች ያላቸው ምናምን አሉ። ግን ከኔ ጋር በጣም የጠበቀ ቁርኝት ስለነበረው የዛን ሰዓት በጣም ደክሞ ነበር። እና ያው ቤተሰብ ይታወቀዋል መሰለኝ ሰው ሲደክም ምናምን ነገርና በዛን ሰዓት ላይ ቃል ገባልኝ። በቃ ቃል እንድገባለት ነገረኝ። ህፃኗን ልጅ በደንብ እንድንከባከባት፣ ከዛን ውጪ ደግሞ እናቴን፣ እነዚህን በቃ እናትህንና ካንተ በታች ያሉትን አደራ የምሰጠው ላንተ ነው አለኝ። ያን ያህል ከባድ ነገርም አልመሰለኝም። ለካስ ሴት ልጅ መሆን ብቻ ራሱ የሚያስፈልግ በጣም ብዙ ነገሮች አሉ። እያደጉ ሲመጡ እኔም ኃላፊነቴን እንዳልዘነጋ የሆነ ነገር ሲሆን ሲያለቅሱም ይከፋል፣ አባቴ ትዝ አለኝ ያሉም ሲሉ ይከፋል። እና ብቻ በዛን ሰዓት የነበረው ሞመንት ከባድ ነው። እንኳን ሳዳ ብዙዎችን በእንባ ያራጨው በምን ምክንያት ነው? ይህን ቪዲዮ አይተን እንመለስ። ልጅ ብለህ አባ እንዳላቀፍከኝ ምነው ታዲያ ዛሬ ከጎን ይራከኝ? ባንተው ምክር ሄጄ እንዴት አስጨከንከኝ? እባክህ አባዬ አንድ ነገር በለኝ። አባብዬ ለኔ በርካቶችን በእንባ ያራጨበት በዚህ ምክንያት ነው። ያው አባቱ ከሞተ በኋላ ይሄን ሙዚቃ እንደ አወጣ ይታወቃል እና እያለቀሰ እያዘነ ስሜቱን የገለጸበት ሙዚቃ ነው ማለት ነው። የኢቢኤስ 2030ዎቹ አዘጋጅ ጋዜጠኛ ጌታሁን አሰፋ ምን ችግር ገጠመው? ብዙዎችን አነጋጋሪ የሆነው ምን አይነት መልእክት ቢያስተላልፍ ነው? ይህን ቪዲዮ አይተን እንመለስ። ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። በእውነት የምንጠቀመው ነገር ምን ያህል ውድ እንደሆነ የሚገባን ስናጣው ነው። እና እኔ ከዚህ በፊት ሀና የምትባል ወጣት በኦክሲጅን የምትጠቀም የማናገር እድል ገጥሞኝ ነበር እና በወቅቱ በጣም ተደንቄባት ነበር። ጠንካራ ነች ብዬ አሁን እኔ ገጥሞኝ ሳየው ጠንካራ ነች ያልኩበት ሌቭል በጣም ዝቅተኛ ነው። ከዛ በላይ ጠንካራ ነች እና እግዚአብሔር ፈጽሞ ይማራችሁ። አምኖሰኝ አካባቢው ሀገሩ መጥፎ ነው እያልኩ አይደለም። በዚህ ዌዘር ራሱ በጣም የሚገርም እድገት ነው ያለው ቲቤት። ነገር ግን ከስትንፋስ በላይ ምን አለ? የገጠመውን ነገር ያው እያካፈለ ይገኛል። የእውነት ታሟል አልታመም? እስኪ ይህን ቪዲዮ አይተነው እንመለስ። እዚህ ጋር የተቀመጠው ምንድን ነው? ምን ይመስላችኋል? ኦክሲጅን ነው። ሆቴል ውስጥ ልክ እንደ ለስላሳ እንደ ውሃ ኦክሲጅን አስቀምጠውልናል። ምንድነው ቲቤት በዓለም ካሉ ከፍታ ቦታ ላይ ከሚገኙ አካባቢዎች መካከል አንዷ ናት። አዲስ አበባ ሜዳ ላይ ብትቆሙ ከናንተ 1 ኪሎ ሜትር በላይ ወይም 2 ኪሎ ሜትር በላይ ከፍታ ላይ ነው የምንገኘው ማለት ነው። እና ኦክሲጅን ያጥራል። ችግር ካለ ከታፈንን
እንድንጠቀመው ነው ሩም ውስጥ ያስቀመጡልን። አሁን ራሴን ትንሽ ያዝ ምናምን ማድረግ ጀምሮኛል። ማፈንም ምናምን አለው። ከከፋ እጠቀመዋለሁ ማለት ነው። እንግዲህ ይህንን ያለው ታሞ አልጋ ላይ ሆኖ ሳይሆን በቻይና ከፍተኛ ቦታ በጉብኝት ላይ በሚወጣበት ወቅት ቦታው አየር እጥረት ስለሚያጋጥመው ራሱን ለመደገፍ ኦክሲጅን እየተጠቀመ በነበረበት ቅጽበት የተሰማውን ነው እየተናገረ የነበረው። ማለት ባለን ነገር በተፈጥሯችን ብናመሰግን የሚል መልእክት ነው ያስተላለፈው። እናንተ በዙሪያ ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ ጻፉልኝ። እስከ መጨረሻው አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑ።